ጡታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋለሁ። እየመጣሽ ተኝ እኔን ባታገኝ የተባለው ለዚህ እኮ ነው። ነያዡ የቀረሽ እሱ ነው እንዴ? ወንዶች እንዴት እንደሚሸና ላሳያችሁ። ይሄ እኮ ነው ዘጠነኛው። እሺ እባክህ ውሰደኝ ጌታ ሆይ። በገዛ ንብረታችን ቲቶሪያል ልትሰጪን ምን አጠፋን? እዛው እንደ መጠምጥሙ ራሳችሁ ላይ እንትን አትሉ። አባቶቻችን እኮ ወዶ አይደለም የሚተርቱት፣ ለቀባሪው ያረዱት አሉ። ለኔው አብሮኝ ኖረውን ወንድሜን። እሺ ግን እንዴት ነው መሽ የሚሸናው? ነያዡ አሁንነት በሰጥሽ ይዘሽ ልታሽኝ ነው? ተረብስማ ቅጣጣችሁ አሁንስ። አረዲያ እሺ ለሴቶች ፌሚኒስት ተብሎ ታጋዮች ነበሩ። ለኛስ ማን ነው የሚታገልልን? ማን ነው ደግሞ? ምን ያገባሽ? ከፈለኩኝ እንደ እሳት አደጋ እንዴት ከሻይ ላይ አድርጊ። አባይ 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 ያገር ጋይስ አባይ ግን እንዲዞ ይዞራል የሚባለው አሁን አባይ ብርትሽ። እስቲ ቪዲዮ አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ሀገራችን ኢትዮጵያ ትልቁን የአባይ ግድብ ለማጠናቀቅ ተጨማሪ 80 ቢሊዮን የኢትዮጵያ ብር ያስፈልጋታል። እንደምታውቁት አባይ ግድብ የዛሬ 14 ዓመት አካባቢ ላይ ሲጀመር 80 ቢሊዮን ብር አጠቃላይ ዋጋ ይፈጃል ተብሎ ነበር። እናም አሁን ላይ ግድቡ 97.6% ተጠናቋል ተብሏል። ነገር ግን ተጨማሪ 80 ቢሊዮን ብር ይፈልጋል። ድጋሚ መዋጮ የኔ ድርሻ ይፍሰስ ይቅርብኝ። የወላጆች ብቻ ሳይሆን የአጎቶችም ስልክ መወሰድ አለበት። የአጎቶች ያክስቶች እንዳለ ቻሌንጁን እየተቀላቀሉ ነው የምላቸው። አሁን ይሄ የሆነ ሰው አጎት ነው በእርግጠኛ። እስቲ ለማንኛውም ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። God have mercy on you. Hola, that's the question. All I'm going to say is that you know the point. If you're going to ሙዚቃ ከኛ ነው። ቸኩሎ ነው መሰለኝ ሙዚቃውን ረሳው እኮ። በውስጥ ታዋቂነት በሆዱ ነው የሚዘምተው።